ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ ላሳያችሁ የፈለኩት ሩዝ ብሪያኒ ነው። ግን ከማየታችሁ በፊት ሀባይቢ ሰብስክራይብ አድርጉኝ። አይከፈልበትም፣ ሰብስክራይብ አድርጉኝ ለዴክ እና መጀመሪያ ቂቤ አድርጌያለሁ፣ ዝብዴ ማለት ነው በአረቦቹ። እናንተ ዘይት ማድረግ ትችላላችሁ። ከዛ ይህንን በደንብ ከጠበስኩ በኋላ ሽንኩርቱን በጣም አላበስለውም፣ ምክንያቱም ቅመም ስለምጨምርበት ስለሚያርብኝ ማለት ነው። ሲቀረው ነው የማደርገው። ከዛ ቅመም ኩርኩም አደረኩኝ፣ ቡሃራት ሰባ ሙሸከል ማለት ነው። ማጂ የራሱ ደግሞ ቡሃራት አለው፣ እሱን አደርጋለሁ። ከዛ እሱን በደንብ ካቀላቀልኩ በኋላ ዶሮውን አደርጋለሁ። አንዳንድ ሰዎች ቅመሙን ከላይ ይጨምራሉ፣ እኔ ግን ከታች ነው የማደርገው። እንደዚህ አድርጌ በደንብ ካሸሁት በኋላ ዶሮውን በቅመሙ አያችሁት፣ በራሱ ውሃ ከቅመሙ ጋር በደንብ እንዲበስል አደረኩት። ትንሽዬ የኛን በርበሬ ጨመርኩበት፣ በጣም ነው የሚያጣፍጠው። ለኢዲያም ህንዲ፣ ለብሪያኒ፣ ኢዳም ግሽታ ክሬም የሚጨመርበት ነገር በጣም ነው የሚያጣፍጠው። ከዛ ቲማቲሜን አደረኩኝ። ቲማቲም ብዙ አላበዛም። ሰልሳ ደግሞ ትንሽዬ ጨምርበታለሁ፣ ብዙ አላደርግም፣ ትንሽዬ። ከዛ ውሃ ሳልጨምር በራሱ ብቻ እንዲበስል አድርገዋለሁ። ዲጃጁ አስለን ውሃ እንትን ይላል ይተፋልና፣ በራሱ ብቻ እንደዚህ በደንብ እንዲበስል አድርገዋለሁ። ብዙ አላማስለው፣ ምክንያቱም የዚህ ሀገር ዲጃጅ አትችልም። አያችሁት፣ ምንም አልጨመርኩም። ከዛ ዝባዲ ጨመርኩበት። 2 ዶሮ ስለሆነ የምሰራው 1 ዝባዲ ጨመርኩበት። 1 ዶሮ የሚሰራ ግማሽ መጨመር ይችላል። እንደዛ አድርጌ ይሄ ራሱ እንደዚሁ ቢበላ ማለት ነው በጣም ነው የሚጣፍጠው። በጣጥስ ጨመርኩበት። በጣጥስ በጣም ደስ ይላል። አንደኛ እንዲወፍር ያደርገዋል፣ ሁለተኛ ደግሞ በጣጥሱ እንደዚህ በደንብ መረቁን ከጠጣ በጣም ነው የሚጣፍጠው፣ በጣጥሱ ብቻውን ማለት ነው። ድንች ልበለው። አሁን ጨው፣ ትንሽዬ ጨው ጨመርኩበት። አሁን ደግሞ ሩዜን ለብቻው በነጩ ነው የምሰራው። እዚህ ላይ ዘይት አልቆብኛል፣ ኖርማል ነው፣ ችግር የለውም፣ ይበቃል ያለው። ከዛ ሩዜን ጨመርኩኝ። ውሃ ሳላበዛ ትንሽዬ ውሃ አድርጌ ሩዙን ግማሽ በግማሽ አበስለዋለሁ። ብዙ ውሃ አላደርግም፣ ምክንያቱም ሩዙ በጣም ተበሰለ እስከ መጨረሻው ድረስ ኋላ ያንን የድጃጁን ክሽና አንጥተን ስንጨምረው የሞብካት ባህሪ ያመጣልና ሩዙን ሲቀረው ነው የምናደርገው እዚህ ጋር ማለት ነው። በጨውና በውሃ በዘይት ማብሰል። ከዛ አያችሁት፣ ግማሹን ሩዝ አነሳለሁ። አሁን እንደዚህ በእጄ ንቅስ አድርገው አልበሰለም፣ ገና ይቀረዋል። ከዛ እንደዚህ ግማሹን ካነሳሁ በኋላ ቅድም የሰራሁትን የሩዝ የዲጃጅ ክሽና እጨምረዋለሁ ማለት ነው። እንደዚህ አድርጌ እጨምረዋለሁ። አያችሁ፣ ይሄ ውሃ ስላለው በራሱ መብሰል ይችላል። አሁን የቀረኝን ሩዝ ከላይ ጨመርኩኝ። እንደዚህ አድርጌ ግጥም ካደረኩ በኋላ አሁን ምለወን የሩዝ ከለር አደርግበታለሁ። በቃ አለቀ። አሁን በግስቲር ሸፍነውና በዛ ባለው ውሃ የቀረው መብሰል የቀረው ሩዝ በደንብ በሰለ። አያችሁት፣ ሩዙ አሁን ብዙ ሆኗል ከመብሰሉ አንፃር ማለት ነው። አልተያያዘ ምናምን፣ ይሄን ይመስላል። ሰዎች በጣም ነው የሚወዱት፣ እኔም ይመቸኛል። እውነት ለመናገር ሩዝ ከተባለ እንደ ብሪያኒ የሚመቸኝ የለም። ብልአፊያ ሰብስክራይብ አድርጉኝ፣ አበረታቱኝ። እሺ።